አሜሪካ የኢሚግሬሽን ፖለቲካ ውስጥ በአሁኑ ወቅት ሌላ አስደንጋጭና ትልቅ የሕግ ፍልሚያ ተከስቷል። በአሜሪካ የሚኖሩ ከ5,000 በላይ ኢትዮጵያውያን ቀጣይ ዕጣ ፈንታ በቀጭን ክር ላይ ተንጠልጥሎ በነበረበት በዚህ ወቅት ከቦስተን የፌዴራል ፍርድ ቤት የተሰማው ውሳኔ መላውን የኢሚግሬሽን ማህበረሰብና ዋይት ሃውስን አስደምሟል። ይህ ክስተትም ተራ የፍርድ ቤት ክርክር ሳይሆን በፕሬዚዳንት ዶናልድ ትራምፕ አስተዳደርና በአሜሪካ የሕግ የበላይነት መካከል የተደረገ ታላቅ ግብግብ ነው። የካቲት 13 ቀን ሊጠናቀቅ ለነበረውና በሺዎች የሚቆጠሩ ኢትዮጵያውያንን ወደማይታወቅ አደጋ ሊወረጉር ለነበረው ውሳኔ ዳኛ ብራያን መርፊ የሰጡት ትዕዛዝ ግን እንደ ትልቅ የደህንነት ጋሻ ሆኖ ተገኝቷል። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን እንደተመለሱ የወሰዱት ጠንካራ የኢሚግሬሽን አቋም በተለይም ጊዜያዊ የጥበቃ ሁኔታ ወይም ቲፒኤስ ተብሎ የሚጠራውን ሕጋዊ ከለላ በ13 ሀገራት ላይ ለማቋረጥ የነበራቸው ቅድም አሁን ከቦስተን በኩል ትልቅ እንቅፋት ገጥሞታል። ይህ ሁሉ የጀመረው ትራምፕ በጥር 2025 በድጋሚ ዋይት ሃውስን በተቆጣጠሩ ማግስት በፈረሙት እጅግ ወሳኝ አስፈጻሚ ትዕዛዝ ነው። ይህ ትዕዛዝም የአገር ውስጥ ደህንነት መስሪያ ቤት ማንኛውንም አይነት የጊዜያዊ ጥበቃ መብቶችን በአግባቡ እንዲገደቡና እንዲሰረዙ የሚያዝ ነበር። ይሁን እንጂ የቦስተኑ የፌዴራል ዳኛ ብራያን መርፊ ይህንን የትራምፕን እርምጃ ሕጋዊ አሰራርን ያልተከተለና አስቀድሞ የተወሰነ ውሳኔ ሲሉ ኮንነውታል። ዳኛ መርፊ በውሳናቸው ላይ ያስቀመጡት ትልቁ ነጥብ ግን እጅግ ከባድ ነው። በዚህ ጉዳይ ላይ ብቻ ሳይሆን በአሜሪካ ሕገ መንግሥት የስርዓት ውስጥ መሠረታዊ የሆነው መርህም የፕሬዚዳንቱ የግል ፍላጎት የኮንግረሱን ሕግ ሊተካ አይችልም የሚለው ነው ሲሉ በድፍረት ጽፈዋል። የፕሬዚዳንቱ ቅጽበታዊ ስሜቶች የመንግስትን መስሪያ ቤቶች በሕግ የተጣለባቸውን ግዴታ ሊተኩ አሊያም ሊሽሩ አይችሉም ሲሉ አክለዋል። ይህ ንግግርም በትራምፕ አስተዳደርና በዳኝነት አካሉ መካከል ያለውን የከረረ ጦርነት ፍንጭ የሚሰጥ ነው። የኢትዮጵያውያን የጊዜ ጥበቃ መብት ለመጀመሪያ ጊዜ የተሰጠውም እንደ አውሮፓውያን አቆጣጠር በ2022 በፕሬዚዳንት ጆ ባይደን አስተዳደር ወቅት ነበር። በወቅቱም በኢትዮጵያ በነበረው ጦርነትና በተፈጠረው ሰብአዊ ቀውስ ምክንያት በአሜሪካ የሚገኙ ኢትዮጵያውያን ወደ ሀገራቸው ቢመለሱ ሊገጥማቸው የሚችለውን አደጋ ታሳቢ ማድረግ የተሰጠ ከለላ ነበር። ይህ መብትም በ2004 በድጋሚ እንዲራዘም ተደርጓል። ይሁን እንጂ የትራምፕ አስተዳደር የአገር ውስጥ ደህንነት መስሪያ ቤት በኢትዮጵያ ያለው ሁኔታ አሁን ላይ አስተማማኝ ነው በሚል ጥበቃው እንዲቆም ወስኖ ነበር። ዳኛ መርፊ ግን ይህንን የዲኤችኤስ መከላከያ ውድቅ አድርገውታል። መስሪያ ቤቱ በኢትዮጵያ ያለውን ተጨባጭ ሁኔታ ማለትም አሁንም ድረስ በተለያዩ ክልሎች የሚታየውን የታጣቂዎች ግጭትና የተፈጥሮ አደጋዎችን ችላ ብሏል ሲሉ ከሰዋል። እንደ ዳኛው ገለጻ ከሆነ ዲኤችኤስ ውሳኔውን የወሰነው በአገሪቱ ያለውን ሁኔታ መርምሮ ሳይሆን ፕሬዚዳንት ዶናልድ ትራምፕ የኢሚግሬሽን ሕጎችን ለማጥበቅ ያላቸውን ፖለቲካዊ ፍላጎት ለማርካት ሲል የስሙላ ምክንያት ፈጥሮ ነው ብሏል። የአገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ግን ለዚህ የዳኛው ውሳኔ በቁጣ ምላሽ ሰጥተዋል። ውሳኔውን የዳኝነት አክቲቪስቶች ፕሬዚዳንት ዶናልድ ትራምፕ በአሜሪካ የኢሚግሬሽን ስርዓት ላይ ተጠያቂነትን ለማስፈን የሚያደርጉትን ጥረት ለማደናቀፍ የወሰዱት የቅርብ ጊዜ እርምጃ ነው ሲሉ ጠርተውታል። እንደ ትራምፕ አስተዳደር እምነትም ቲፒኤስ ወይም ጊዜ ጥበቃው ለዘላቂ ነዋሪነት የሚሰጥ ትኬት አይደለም። ይልቁንም ሀገራት ሲረጋጉ ዜጎች ወዲያውኑ ሊመለሱ ይገባል የሚል አቋም አላቸው። ክርክሩ በዚህ ብቻ አያበቃም። ክስ የመሰረቱት 3 ኢትዮጵያውያን እንዲሁም አፍሪካን ሂውማኒቲስ ቱጌዘር የተሰኙ ድርጅት የትራምፕ አስተዳደር ጥበቃውን ለማቋረጥ የፈለገው በአገሪቱ ያለው ሁኔታ ስለተሻሻለ ሳይሆን ነጭ ባልሆኑ ስደተኞች ላይ ካለው ጥላቻ በመነሳት ነው ሲሉ ይከራከራሉ። የኢትዮጵያ ሕዝብ አብዛኛው ጥቁር መሆኑ ለዚህ ውሳኔ እንደ ዋና ምክንያት ጠቃሽ ነው ሲሉ ባድሎ ከሰዋል። ይህ የፍርድ ቤት ውሳኔ የመጣው የአሜሪካ ጠቅላይ ፍርድ ቤት በሚያዝያ 29 ቀን በሚያደርገው ታሪካዊ ክርክር ዋዜማ ላይ ነው። ጠቅላይ ፍርድ ቤቱ አስተዳደሩ ከ350 ሺህ በላይ ለሚሆኑ የሄይቲ ዜጎችና ለ6100 ሰራውያን የተሰጠውን ተመሳሳይ የጊዜ ጥበቃ መብት የመሰረት ስልጣን አለው ወይስ የለው የሚለውን ይወስናል። የኢትዮጵያውያኑ ጉዳይ ከእነዚህ ሀገራት ጋር ተያይዞ የሚታይ በመሆኑ የቦስተኑ ዳኛ የሰጡት እግድም ለስደተኞቹ ትልቅ የተስፋ ብርሃን ሆኗል። በአሁኑ ወቅትም ከ5,000 በላይ ኢትዮጵያውያንና ቤተሰቦቻቸው በታላቅ ጭንቀት ውስጥ ናቸው። ብዙዎቹ በአሜሪካ ውስጥ ስራ ይዘዋል፣ ግብር ይከፍላሉ፣ ልጆቻቸውንም እዛው እያሳደጉ ነው። ጥበቃው ቢቋረጥ ኖሮ በየካቲት 13 ቀን ሕጋዊ የመስራት መብታቸውን ይጋጡ ነበር። ይህም በቀጥታ ወደ ሀገር ማስወጣት ሂደት ይከታቸው ነበር። የዳኛው ውሳኔ ግን ይህንን ሁሉ ሂደት ለጊዜው ገጥቶታል። ይህ በዋሽንግተንና በቦስተን መካከል የተከፈተው የሕግ ጦርነትም የአሜሪካንን የፖለቲካ መዋቅር ምን ያህል ለሁለት እንደከፈለ ያሳያል። በአንድ በኩል የትራምፕ አስተዳደር አሜሪካንን ቀዳሚ ማድረግ በሚል መርህ ድንበሮችን ለመዝጋትና ስደተኞችን ለማስወጣት ሲሞክር፣ በሌላ በኩል ደግሞ የፌዴራል ዳኞች ሕጉን እንደ ጋሻ በመጠቀም የሰዎች መብት ለማስጠበቅ እየታገሉ ነው። በኢትዮጵያ ያለው ተጨባጭ ሁኔታም የክርክሩ ማዕከል ነው።
መንግስት ሁኔታው ተረጋግቷል ቢልም የሰብአዊ መብት ተሟጋቾችና የተባበሩት መንግስታት ድርጅት ግን አሁንም በሚሊዮን የሚቆጠሩ ሰዎች እርዳታ እንደሚፈልጉና ግጭቶች ባልበረዱባቸው አካባቢዎችም ህይወት አደገኛ መሆኑን ይገልጻሉ። ዳኛ መርፊም ይህን ነጥብ በመያዝም ዲኤችኤስ በቂ ጥናት ሳያደርግ በደፈናው ሀገሪቱ ሰላም ናት ማለቱ ተቀባይነት የለውም ብሏል። ጉዳዩ አሁን ወደ ከፍተኛ የህግ ምዕራፍ ተሸጋግሯል። የትራምፕ አስተዳደርም በዳኛው ውሳኔ ላይ ይግባኝ እንደሚጠይቅ ይጠበቃል። እስከዚያው ድረስ ግን 5000 ኢትዮጵያውያን ቢያንስ ለተወሰነ ጊዜ ተረጋግተው መተንፈስ የሚችሉበት ዕድል አግኝተዋል። ይህ ታሪክ የሚያሳየውም በአሜሪካ ውስጥ ያለው የዲሞክራሲ ስርዓትና የህግ የበላይነት የፕሬዚዳንት ስልጣን እንኳ ቢሆን በህግ ፊት ገደብ እንዳለው ነው። ወደፊት የሚኖረው ሂደትም እጅግ አጓጊ ነው። በሚያዝያ ወር የሚሰማው የጠቅላይ ፍርድ ቤት ውሳኔ ለኢትዮጵያውያኑ ብቻ ሳይሆን በመቶ ሺዎች ለሚቆጠሩ ሌሎች ስደተኞችም የመጨረሻውን ዕጣ ፈንታ ይወስናል። እስከዚያው ድረስ ግን የቦስተኑ ዳኛ የሰጡት ትዕዛዝም በኢሚግሬሽን ዓለም ውስጥ እንደ ትልቅ ድል እየታየ ይገኛል። የግብ የሚያሳየው ፖለቲካዊ ፍላጎትና ሰብአዊ መብት ሲጋጩ መፍትሄው የሚገኘው በጽኑ የህግ አውዶች ውስጥ መሆኑ ነው። ይህ የፍርድ ቤት ውሳኔ በአሜሪካ የፖለቲካ መድረክ ላይ ያስከተለው ድንጋጤም ቀላል የሚባል አይደለም። የትራምፕ አስተዳደር በጥር 2025 ወደ ስልጣን ሲመለስ ይዞት የመጣው ጠንካራ የድንበር ቁጥጥርና የኢሚግሬሽን ማሻሻያ መርሃ ግብር አሁን በህግ ጥላ ስር ለሚገኙ በሺዎች የሚቆጠሩ ኢትዮጵያውያን ትልቅ ስጋት ሆኖ ነበር። ይሁን እንጂ ዳኛ ብሪያን መርፊ የሰጡት ትዕዛዝ ግን የፕሬዚዳንት ትዕዛዝን እንዲሁም የኮንግረሱ የህግ የበላይነትን ፊት ለፊት ያጋጨ ትልቅ የታሪክ አጋጣሚ ሆኗል። ዳኛው በውሳናቸው ላይ የተጠቀሙባቸው ቃላትም እጅግ ጠንካራና የአስተዳደሩን አካሄድ ህገ ወጥ ነው የሚሉ ነበሩ። የሀገር ውስጥ ደህንነት መስሪያ ቤት በኢትዮጵያ ውስጥ ያለው ተጨባጭ ሁኔታ መርምሮ ውሳኔ ከመስጠት ይልቅም ፕሬዚዳንቱ በሰጡት አጠቃላይ መመሪያ መሰረት ውጤቱም አስቀድሞ የታወቀ የፖለቲካ እርምጃ መውሰዱን ዳኛው አጋልጠዋል። ይህ ሁኔታም የኢትዮጵያውያንን ጉዳይ ከዲፕሎማሲያዊና ሰብአዊ ጉዳዮች አልፎ ወደ አሜሪካ ህገ መንግስታዊ ሚዛን ፍልሚያ ያሸጋግሩታል። ዳኛ መርፊ እንዳሉትም መስሪያ ቤቱ ኮንግረስ በህግ ያስቀመጠውን የቲፒኤስ አሰራር ወደ ጎን በመተው የፖለቲካ ዓላማውን ለማሳካት የስሙላ ምክንያቶችን ፈጥሯል። በኢትዮጵያ ውስጥ በተለያዩ ክልሎች የሚታዩት የታጠቁ ግጭቶችም የሰብአዊ መብት ጥሰቶችና በተፈጥሮ አደጋ ሳቢያ የሚከሰቱ የዜጎች መፈናቀሎች አሁንም ድረስ አሳሳቢ በሆነበት ሁኔታ ዲኤችኤስ ሀገሪቱ ለተመላሾች አስተማማኝ ናት ማለቱም በበቂ መረጃ ያልተደገፈና አድሎ ያለበት መሆኑን ዳኛው በዝርዝር አስቀምጠዋል። ይህ ደግሞ በህግ ፊት የመንግስት መስሪያ ቤቶች መረጃን መሰረት ያደረጉ ውሳኔዎችን የመስጠት ግዴታ እንዳለባቸው ዳግም የሚያስታውስ ነው። በተለይም ክስ የመሰረቱት 3 ኢትዮጵያውያንና አፍሪካን ኮሚኒቲስ ቱጌዘር የተሰኘው ድርጅት ያቀረቡት መከራከሪያ የአስተዳደሩን ዓላማ በጥልቅ የሚፈትሽ ነው። ኢትዮጵያ አብዛኛው ህዝቧ ጥቁር የሆነ ሀገር በመሆኗ አስተዳደሩ በዘር ላይ የተመሰረተ ይህ ህገ መንግስት ጥላቻ እያሳየ ነው የሚለው ነጥብም በህግ ባለሙያዎች ዘንድ ከፍተኛ ትኩረትን አግኝቷል። ይህ ክርክርም በታሪክ በአሜሪካ የኢሚግሬሽን ፖሊሶች ውስጥ የሚታየውን የአድሎ አሻራ የሚፈታተን በመሆኑ የፍርድ ቤቱ ውሳኔ ለኢትዮጵያውያኑ ብቻ ሳይሆን ለሌሎች አፍሪካውያንና ጥቁር ስደተኞችም እንደ ትልቅ ተስፋ ተቆጥሯል። ፕሬዚዳንት ትራምፕም በምርጫ ወቅት የገቡትን ቃል ለመፈጸም በሚያደርጉት ጥረት ውስጥ የዜጎችን ሰብአዊ መብት መጣስ እንደሌለባቸው ዳኛው የሰጡት ማስጠንቀቂያ በዋሽንግተን የፖለቲካ ኮሪደሮች ውስጥ ከፍተኛ ሙግትን ቀስቅሷል። በሌላ በኩል የአገር ውስጥ ደህንነት መስሪያ ቤት ይህንን ውሳኔ የዳኝነት አክቲቪዝም ሲል መጥራቱም በህግ አስፈጻሚውና በህግ ተርጓሚው አካል መካከል ያለውን ጥልቅ ክፍተት ያሳያል። መስሪያ ቤቱ ቲፒኤስ ለዘላቂ ነዋሪነት የሚሰጥ ፈቃድ አይደለም የሚሉን አቋሙን በመያዝም አሜሪካ በፈለገችው ጊዜ ጥበቃውን የማቋረጥ መብት አላት ሲል ይከራከራል። ሆኖም ዳኛው ይህንን መብት የሚገድበው የኮንግረስ ህግ መሆኑን በማስመርም የፕሬዚዳንቱ ፍላጎት ብቻውን በቂ እንዳልሆነ በመግለጽ የአሜሪካን የስልጣን ክፍፍል መርህ ዳግም አጽንተዋል። ይህ ደግሞ በተለይ ትራምፕ ወደ ስልጣን በተመለሱበት በዚህ ወቅትም የፌዴራል ፍርድ ቤቶች በአስተዳደሩ ላይ ያላቸውን ተጽዕኖና ሚና የሚያሳይ ነው። የካቲት 11 ቀን ሊጠናቀቅ የነበረው የአውሮፓውያኑ ጥበቃ ቢቋረጥ ኖሮ በሺዎች የሚቆጠሩ ዜጎች በድንገት የመስራት መብታቸውን አጥተው የባንክ አካውንታቸው ዘግቶና የመኖሪያ ፈቃዳቸው ሰርዞ ለከፍተኛ እንግልት ይዳረጉ ነበር። ዳኛው በጥር 30 ጊዜ እግድ ግን ይህንን ሰብአዊ ቀውስ ለጊዜው ገቱታል። ይህ እግድም ፕሬዚዳንቱ በጥር 2025 ስልጣን በያዙ ማግስት የወሰዱትን የኢሚግሬሽን አቋም የገታ የመጀመሪያው ትልቅ የህግ እንቅፋት ተደርጎ ሊወሰድ ይችላል። ይህም ለትራምፕ አስተዳደር ቀጣይ የኢሚግሬሽን እርምጃዎች ጥንቃቄ እንዲያደርግ የሚያስገድድ መልእክትን አስተላልፏል። ጉዳዩ አሁን ወደ አሜሪካ ጠቅላይ ፍርድ ቤት እያመራ ነው። በሚያዝያ 29 ቀን የሚካሄደው የሄቲና የሱሪያ ዜጎች ክርክርም ለኢትዮጵያውያኑም የወደፊት ዕጣ ፈንታ ወሳኝ ምዕራፍ ይሆናል። ጠቅላይ ፍርድ ቤቱ የአስተዳደሩን ስልጣን የሚያጠናክር ውሳኔ ከሰጠ በቦስተን የተገኘው ድል ጊዜያዊ ብቻ ሊሆን ይችላል። ሆኖም ጠቅላይ ፍርድ ቤቱ የኮንግረሱን ህግ የበላይነት ካጸና ይህ ውሳኔ በሺዎች ለሚቆጠሩ ቤተሰቦች ህይወት አዲስ ትርጉም ይሰጣል። በአሁኑ ወቅት ግን የኢትዮጵያውያኑ ጥምረት የፈጠረው የህግ ትግል በስደት ዓለም ውስጥ ለሚኖሩ ሁሉ የጽናት ተምሳሌት ሆኗል።
መብትን ለማስከበር ሕግን ማወቅና በጋራ መቆም የሚለው መርህም በቦስተን ፍርድ ቤት አደባባይ በተግባር ታይቷል። በመጨረሻም ይህ ክስተት በፕሬዚዳንት ትራምፕና በሕግ ስርዓቱ መካከል ያለውን የከረረ ጦርነት ዳግም አቀጣጥሎታል። አስተዳደሩ የኢሚግሬሽን ስርዓቱን ታማኝነት ለመመለስ እየሰራው ነው ቢልም ዳኞች ግን የሥራ ሰብአዊነትንና ሕግን እየተከተለ መሆን አለበት እያሉ ነው። ኢትዮጵያውያኑ የዚህ ታላቅ የፖለቲካና የሕግ ግጭት ማዕከል ሆኗል። ጦርነቱ በቦስተን ፍርድ ቤት አልጠናቀቀም። ይልቁንም ወደ ዋሽንግተን ከፍተኛ ፍርድ ቤቶች ተሸጋግሯል። እስከዚያው ድረስ ግን 5000 ኢትዮጵያውያን በአሜሪካ ሰማይ ስር በሰላም ለመኖርና ለመስራት የሚያስችላቸውን የሕግ ዋስትና ለተወሰነ ጊዜ አግኝተዋል። ይህ በኢሚግሬሽን ታሪክ ውስጥ የሚዘከርና የብዙዎችን ትኩረት የሳበ ስትራቴጂካዊ ሕግ ድል ሆኖ ይቀጥላል። የኢትዮጵያውያን ድምፅም በቦስተን አደባባይ የፍትህን በር አንኳኩቷል። መልሱም ለጊዜውም ቢሆን ተገኝቷል። የታሪኩ ቀጣይ ምዕራፍ በሚያዝያ ወር በዋሽንግተን የሚጻፍ ይሆናል። በመጨረሻም ይህ የሕግ ፍልሚያ በአሜሪካ ለሚኖሩ ኢትዮጵያውያን ትልቅ ትምህርት የሰጠ ነው። መብትን ለማስከበር በቡድን መደራጀትና በሕግ አግባብ መከራከር ምን ያህል ውጤታማ እንደሆነ አሳይቷል። አፍሪካን ኮሚኒቲስ ቱጌዘርና ሦስቱ ኢትዮጵያውያን የከፈቱት ክስም ዛሬ ለሺዎች መከታ ሆኗል። ጦርነቱ ገና አላለቀም። ነገር ግን የመጀመሪያው ምዕራፍ በዳኝነት የበላይነት ተጠናቋል። ከዚህ በኋላ የሚወጡት ቀናትም እጅግ ወሳኝ ናቸው። የአሜሪካ የኢሚግሬሽን ፖሊሲ በየሰዓቱ የሚቀያየርበት በዚህ ዘመንም የኢትዮጵያውያኑ ጉዳይ የብዙዎችን ትኩረት ስቧል። የትራምፕ አስተዳደር ቀጣይ እርምጃ ምን ይሆን? ጠቅላይ ፍርድ ቤቱስ ምን ይወስን ይሆን? እነዚህ ጥያቄዎችም በሺዎች የሚቆጠሩ ሰዎችን ሕይወት የሚቀይሩ መልሶችን ይዟል። በአሁኑ ወቅት ግን በቦስተን አደባባይ የፍትህ ሚዛን ለኢትዮጵያውያኑ አድልቷል። ይህ በታሪክ የማይረሳና በዲፕሎማሲውና በሕግ ዓለም ውስጥ ትልቅ ቦታ የሚሰጠው ክስተቱን ይቀጥላል።